አንድ ልብ ይኖረን። ሁላችንም እግዚአብሔርን በድለናል፣ ቤተክርስቲያንን አሳዝነናል። ማናችንም ለማናችንም ተጠያቂ አይደለንም። እኔም ኃጢአተኛ ነኝ፣ እናንተም ኃጢአተኛ ናችሁ። ኃጢአትም ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። እንዲህ እንድንሆን ሁላችንም ድርሻ አለን። ምዕመንነታችሁ ለመሳደር ተመቻችሁ። ምዕመን አይደለህ አንተ የራስህ እኔማ ኃጢአተኛ ነኝ ብለህ ታወራለህ ማለት ነው። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ ነው? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልሃል። ቄስን ሲሆን እንደምፈልጋችሁ የማብጠልጠል መብት አላችሁ። ሰይጣን እንደ ጅብ ሊውጠን አጠገባችን ነው ያለው። ማንም ተጠያቂ ይሁን ማንም ተጠያቂ ይሁን፣ ብቻ ግን ከጅቡ እንሩጥ። አውሬ ሊበላን ነው፣ እሱም ሰይጣን ነው። ቤተክርስቲያንን ሊውጣት ነው። ተያይዘን መሮጥ ነው። ኋላ ተወቅሰዋለሁ ወንድም፣ እንግዲህ የለም ዝም ብለን አሁን እንሩጥ። አሁን ዝም ብለን እንደጋገፍ። የሚያምኑ ሰዎች ልባቸው ስንት ነው? አንድ ነው። ዛሬ ቤተ መቅደስ ውስጥ የገቡ 5 ቄሶች 5 ሳይሆን 500 ልብ ነው። ይቅርታ፣ ባልና ሚስት ቁጥራቸው ስንት ነው? 2። ስንት ልብ ነው ያላቸው? 1 ሚሊዮን። ኢትዮጵያ ስንት ሀገር ናት? 1 ሀገር ነን። ስንት ልብ ነው ግን ያለን? ምን የሌለን አለ? ሞልቶናል። ጎንደሬ ልብ አለን፣ ጎጃሜ ልብ አለን፣ ወሎዬ ልብ አለን፣ ሸዋዬ ልብ አለን፣ መቀሌዬ ልብ አለን፣ ጅማዬ ልብ አለን፣ ሶማሌዬ ልብ አለን፣ አዲስ አበባዬ ልብ አለን። የሌለን ልብ አለን። እንዲህ አሁን በእውነት እግዚአብሔር በሚያውቀው በዚህ ዘመን ያጣ ነው። ይሄንን ነው። በየጎጡ ማሰብ፣ በየሀገሩ ማሰብ፣ በየግል ማሰብ ከፍተኛ የሆነ ሃይማኖትን ከመካድ የሚከፋ በሽታ ነው። ቤቱን እየፈለጡ እየማገዱ አቶ ገሌ ጥሩ ጎረቤቴን አከብራለሁ ይባላል። የሰውየውን ቤት ማገሩን እየመዘዙ እያቃጠሉ ግድግዳውን እያፈረሱ ወንድሜ ገሌ አይባልም። በማርያም በቤተክርስቲያንና በሚካኤል ቤተክርስቲያን፣ በገብርኤል ቤተክርስቲያንና በጊዮርጊስ ቤተክርስቲያን ፈጽሞ የተለያየ ማለት ነው። ሰንበት ትምህርት ቤት ከሰንበት ትምህርት ቤት ፉክክር፣ ጽዋ ማህበር ከጽዋ ማህበር ፉክክር፣ እኔ በልጥ አንድ ልብ ፈጽሞ የለን። እንዲህ ያለ ነገር ማን ያመጣብን? ኢንተርኔት ውስጥ ብትገቡ ሁሉም ሰው የቤተ ክርስቲያን ተቆርቋሪ ነው። ቤተ ክርስቲያን እንዲህ መደረግ አለበት፣ ያም ተነስቶ ሲኖዶስ እንዲህ ማድረግ አለበት፣ ያም ይመጣና ቤተ ክህነት እንዲህ ማድረግ አለበት፣ ሰባኪዎች እንዲህ ማድረግ አለባችሁ፣ እንንትና እንዲህ ማድረግ አለባችሁ። እናንተም በዚህ ቦታችሁ አትበጥብጡ። ብድግ ብለን ጳጳስም ያምረናል፣ ፓትርያርክም ያምረናል። እማንነካካው ነገር የለም። እናማስለዋለን ገብተን ማለት ነው። ለቤተ ክርስቲያን የተቆረቆር እየመሰለን 100 አይነት ሐሳብ በማሰብ ሳንሰበሰብ ስለመሰብሰባችን የተለያየ ሐሳብ እያወራን ተበትነን እንጨርሳለን። አሁን